ተስፋማ እንዳትቆርጪ እዚህ ደርሰሻል ምን ያህል እንደምትችይ ትናንትናሽ ምስክር ነው እድልሽ አይደለም እግዚአብሔር ነው ስታሸንፊ ማየት ይፈልጋል አንቺ ልባም ሴት ቀጥይ ካለሽበት ሴቱኝ በዚህ ልክ ለምን ፈጣሪ እንደሚፈተነኝ አላውቅም ያው ፈጣሪ የሚወደውን ሰው ይፈተነ የለ የኔ ግን በጣም በዛ መከራ ይደርሳል ሁሉም ሰው ችግር ያጋጥመዋል እኮ ግን የኔ ባሰ በጣም ሄቪን እንባ ማየት አዝና ተከዛ እንዲሁም ብዙ ነገር ያሰበች ማየት አልፈልግም ያው እግዚአብሔር ይረዳታል እኮ ግን በሰው አትፍረዱ እናንተም ይፈረድባችኋል ይላል አይደል መጽሐፉ ሰላም የኔ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ እኔ ቤተሰቦች ይሄ የመጨረሻ ቪዲዮ ነው ከዚህ በኋላም ወደ እናንተ አልመጣም እንዳልኳችሁ በዛውም ልቀር ይችላልው ምናልባትም ደግሞ 3 ቀን ቆይቼ ልመጣ ይችላልው እሱን ፈጣሪ ነው የሚያውቀው ዛሬ እንግዲህ እንደምታዩኝ በአዲስ ቪዲዮ ነው የመጣሁት እና እንደምታዩ ዛሬ ነጠላም ለብሻለሁ እስካሁን በወንኩት ነገር ወደ ጸበል ሄድ ነው ሀያቴም ወደዛ አለች እሷንም ሰላም ብያት በዛው ጋዋለው እና እስካሁን ያሳለፍኳቸው ነገሮች ለመርሳት ከፈጣሪ ጋር ለመገናኘት ነው ወደዛም ሄደው ባረገስኩት ልጅ በቃ ቤተሰብም ሌሎች ሰዎችም እየጣሉኝ ነው ለምን አረገሽ ይያሉኝ ነው እናንተ እስቲ ምን ተመክሩኛላችሁ ላስወርደው ሐሳብ አለኝ ግን ከፈጣሪ ጋር ጋጭስ ደሞ መጋጨት የማይቀረው እና እስቲ እናንተ ምን ትሉኛላችሁ ምን ተመክሩኛላችሁ ቤት ውስጥ በመቀመጥበት ሰዓት በጣም ብዙ ነገር ያሳስበኛል ያው ታቃላችሁ ራሴንም ለማጥፋት እንደሞከርኩኝ በብዙ ነገር ራሴን ለማጥፋት ወደ ኋላ ተመልሼ ታስብ አብርሃም ያደረገኝ ነገር በበረኪናም በመላጭም ራሴን ለመግደል ብቻዬን በመሆንበት ሰዓት ስራ ፈትቼ ስቀመጥ እንደሱ አይነት ሐሳብ ነው የሚመጣልኝ ግን ያንን ሐሳብ ውድቅ አድርጌ አሁን ላይ ወደ ገዳም ሄጄ ከፈጣሪ ጋር መገናኘት እፈልጋለሁ እናንተም ጫከናችሁብኝ እና ያው እናንተ ብጫከኑብኝም ጥሎ ማይጠላ አምላክ አለኝና በቃ እሱ ጋር ሄጄ የልብኝ ነገሬው እሱ እንዳረገኝ ያረገኛል እናንተም የምትሰጡኝ ኮሜንት በጣም የሚያስጠላ ኮሜንት ነው ሰፈር ውስጥም መጠቋቋሚያ አደረጉኝ በቃ አላስቀምጣሉኝ እኛ ሰዎች ከሰው ጋር ስንኖር በጣም ብዙ ነገር እንትን ይለናል ገብቷቸዋል እና በቃ ያለኝ አማራጭ ብቻዬን ሆኜ ማንም ማያየን ቦታ ሆኜ ከፈጣሪ ጋር መነጋገርና ውስጤ የማስበውን ሁሉ ለፈጣሪ መናገር ስለምፈልግ ነው የሚሄደው ምክንያቱም በዚህ በኩል እናንተ አላችሁ በዚህ በኩል ቤተሰብ አለ በዚህ የሰፈር ሰው አለ እና ተመልሼ የማይሆን ውሳኔ ከመወስን ያለኝ አማራጭ ገዳም ሄዶ ከፈጣሪ ጋር መነጋገር ብቻ ነው በዚህ ልክ ለምን ፈጣሪ እንደሚፈተነኝ አላውቅም ያው ፈጣሪ የሚወደውን ሰው ይፈተነ የለ የኔ ግን በጣም በዛ በቃ የናንተ ስድብ አለ የቤተሰብ አለ የሰፈር ሰው አለ በቃ መከራ ይደርሳል ሁሉም ሰው ችግር ያጋጥመዋል እኮ ግን የኔ ባሰ በጣም ምናልባት ለኔ በስቶ ሊሆን ይችላል የሆንኩት ነገር ለእናንተ ደግሞ ምንም ላይሆን ይችላል ቀለል አርጋችሁ ልትወስዱት ትችላላችሁ እኔ ግን እኔ እንጃ በቃ በዚህ እድሜ አለ አይደለ በጣም ብዙ ነገር አይቻለሁ በቤተሰብ መጠላትን በጓደኛ በሰፈር ሰው እናንተም አላችሁ እዚህ ጋር እና ይከብዳል ብቻ ይሄንን ነገር ደግሞ በቃ ከፈጣሪ ጋር ሆኜ ነው ማስተካከል የምችለው እናንተም በእኔ አትፍረዱ በቃ የሰው ልጅ ይፈተናል የሰው ልጅ ሆኖ መከራ የማያይ የለም አይደል ሁላችሁም እኮ መከራ ችግርን አይታችኋል ግን እሺ እናንተ በእኔ ቦታ ብትሆኑ ደግሞ ምን ልታደርጉ ትችላላችሁ ይሄን ነገር ለዳዊትና ለቅዱስ ብነግራቸው ይሄን ነገር አይቃወሙኝምና የተቀደሰ ቦታ ስለምሄድ እንደማይቃወሙኝ ተስፋ አደርጋለሁ ያው እስቲ ብቻ ያለው ነገር እግዚአብሔር ያውቃል እናያለን እናቴ ማዋይሽ ማማክርሽ የማርፍብሽ እንደልብ ከእናት በላይ ደግ እናቴ ወዳጅ ሳጣያለሽ ቅርብ ትላንትናን ያሳለፍሽ ያልደከምኩሽ ዛሬ ያለሽ ማምላክ ወይ ማብዙ ሰላም ነው ምንድነው ሳንጣው ወደ ጸበል ኮልጌት ወደ ጸበል ላይ ነው
አረ ቆንጆ ነው ያሰብሽው ሐሳብ በጣም አሪፍ አረ እኔ በጣም ነው ደስ ያለኝ ገና ነጠላ ለብሳ ገና ሳያት ከዛ ጋር የሆነ ነገር እንዳለ ተሰምቶኛል በእርግጥ ግን በመጀመሪያ ደነገጥኩ አረ ቆንጆ አድርገሻል ሆነ ቦታ አረ ቆንጆ የት አሰብሽ የት ገዳም ትሄጂ አሰብሽ አቴ ወዳለችበት እዛ ጸበላለና ወደዛ ለመሄድ አስቤያለሁ በጣም ቆንጆ ነው ካለሽበት ነገር ካለሽበት ዲፕሬሽን ውስጥ ካለሽበት እንትኖች ሳይድ ውስጥ ምናምን የሞጣት እንትኑ በጣም ደስ ይላልኝ ለምን ጸበል ሁላችንም ደርሰን ስንመለስ አዲስ ነው አዲስ ማንነት ነው የሚኖረን አይደለ ከፈጣሪ ጋር ሄደን ፈጣሪን ጋር ተገናኝተን ራሳችንን አዲሰን መንፈሳችን ሁላችን ሁሉ ነገራችንን አዲስ አድርገን ስንመለስ ቆንጆ ነው በጣም ደስ ይላልኝ በኔ በጣም የወሰንሽ ውሳኔ በጣም ዛሬ በቀኝ ጎን ነው የተነሳችው ይሄ የት ልትሄጂ ነው አንቺ እንዴ ቅዱስ ምን ማለት ነው ገዳም ልሄድ ነው እያልኳችሁ አይደል እንዴ የምርሽ ነው ማርያም ነው አዎ ገዳም ልሄድ ነው ካላመናችሁኝ አብረን መሄድ እንችላለን ሳትነግሪኝ ድንገት እንዴት ነው ድንገት ብድግ ተብሎ ገዳም እኪድ እንዴት ነው ያለሽን እንደገና በዚህ ላይ ርጉዝ ነሽ እንዴት ነው ከመሬት ተነስቶ ብድግ ብሎ ካላመናችሁኝ አብረን መሄድ እንችላለን እኔ ገዳም ነው እንዴ እንደዚህ ነጠላ ለብሽ ወዴት ልሄድ እችላለሁ እስቲ ንገረኝ አይ እሱማ ነጠላ ለብሰሻልኝ ሻንጣ ይዘሻል ምናምን እኮ ወዴት ልሄድ እችላለሁ ታዲያ ወደ ከሆነ በጣም ጥሩ ነው አብረን መሄድ እንችላለን አይደለም ያልሽኛ ላንቺ ስለምናስብ ነው እንደዚህ አንዳንድ ሰው እንደዚህ ብሎ ለወመጥፋት ሐሳብ ነገር ካለሽ አረ የሰስከ መንገድ ነው ከፈለጋችሁ አብረን መሄድ እንችላለን ከኛ የመገለል ሐሳብ ወይ ደግሞ ኦዲየንስ ማለት የመገለል ያለው የስድቡ ናዳ ያለብሽ ችግሮች ምናምን ይሄ ከነዛ ለመገለል ሐሳብ አይነት ከሆነ የእውነት እንደሱ አይደለም አልኩክ እኮ ካላመናችሁኝ አብረን መሄድ እንችላለን እሱ ልክ ነሽ እኮ ግን አይ እንዴት ነው እንዴት ይሄን ውሳኔ ልትወስኝ ይቻላል በአንደኛም እኔ አልሰማሁም እኔም ገናውን እኮ ነው ሰዓትኛ አታያም እንደ ነጠላ እኔ ባይዘው ቅዱሴ ማለት ነው ይዊን ማለት ነው የምሬን ነው የምልህ በጣም ነው የምታሐዝነኝ ውስጤን ነው የምትበላው እውነቴን ነው የምላችሁ በጣም መደገፍ ያለባት ሴት ነች ብዙ ጭንቀት በብዙ ድካም ውስጥ በብዙ ልፋት ውስጥ በጣም በብዙ ፈተና ያለፈች ልጅ እኔ የእውነት በጣም በቃ ለሪዩ ሴት እንኳን አራያ የሆነች ሴት ነች በጣም ተፈትናለች ከጎኗ ሰው ያስፈልጋታል በዚህ ሰዓት የሚደግፋት ሰው አይዞሽ የሚላት ሰው ያስፈልጋል ምክንያቱም በዚህ ሰዓት እንኳን በሷ ላይ የሚነሳው ሰዎች ሁሉንም እያየው ነውና ስድብ ነው ናዳ ነው በዚህ ጋር ቤት ውስጥ የራስ የእናት አባት የሚያመጣው ጫና አለ ወንድምም የሚናገረው የሷ ወንድም የሚጫና የሚያደርግባት አለ ይሄንን ሁሉ ነገር ችላ ማለፏ መረሷ ገና አሁንም ፈተና ውስጥ ችግር ውስጥ የሆነች ሴት ነችና የበለጠ እንደው ልናግዛት ነው የሚገባው ልክ ነው ጎና መሆን ያለብንና ሐሳቧስ ምንድነው አሁን የፍላጎቷ ምንድነው የሚያስፈልጋት ሐሳቧ ብቻ ሳይሆን ምንድነው የሚያስፈልጋት የሚለውን ነገር ምክርም ከሆነ ከጎና መሆንም ካለብን ገብቷል አይደል ከሰው ከሴት ከአንድ ችግር ውስጥ ሆነ አይዞ ሚል ሰው ራሱ በጣም የትም አይገኝም እንዴ አይዞ ማለት ራሱ እኮ ትልቅ ነገር ነውና መታገዝ አለባት እቺ ልጅ ገብቷል አይደል አሁን ጸበል ቦታ ነው የምትሄደው እርግጥ አልነገረችም አንተ እሱን እኮ ነው አሁን እሱ መናገር ነበረባት ነው ወይ ነው ትክክለኛ ጸበል የምትሄድ ከሆነ እኮ ቆንጆ ሐሳብ ነው የሚደገፍ ሐሳብ ነው ለምን ራሳችንን ሄደን ንጹህ አድርገን ተጣፋለሽ ብላ አስበ ነው እኔ ቅዱስ በድንገት ነው በቃ ቤት ውስጥ ስቀመጥ ሲጨንቀኝ ሲያቅተኝ ነው በቃ ተነስቼ ይሁን ያሰብሽው ሐሳብ ቆንጆ ነው አንዳንድ ሰው ብድግ ብሎ ይጠፋል ወደ ራሱ ወደ ተለያየ ወደ ብዙ አይነት ሀገሮች ላይ ሄዶ ራሱን በተወሰነ ጊዜ እንትን ይላልኝና እኔ እንደዛ አስቤ ስለሆነ ነው እንጂ ጸበል ምናምን ከሆነ ቆንጆ ነው እኛ እንደውም በዛው አድርሰናት እንመለሳለን እንደዛ ከሆነ ጸበል ከሆነ እንዴ በጣም ማድረስ ራሱ የኛ ግዴታችን ነው ገባክ ያሰብሽው ሐሳብ ቆንጆ ነው ማን ይመክርሽ ግን እንደዚህ ማን ይመክረኛል በቃ ያው ካለውበት ነገር መውጣት ስለምፈልግ ያለኝ አማራጭ ደግሞ ወደ ገዳም ሄዶ ጸበል በመጣመቅ ከፈጣሪ ጋር በመነጋገር ነው ሁሉንም ነገር ተማለት የምችለው ራሷንም ማዳመጥ ራስን ማዳመጥ ራሱ የመሰለ ነገር በዚህ በጭንቀት ውስጥ ፈጣሪ የሚያግዛል አው በጣም ያለው ነገር የተጎዳ ሰው ያ የተጨነቀ ሰው የሚሄድበት ቦታ ነው ከፈጣሪ የሚገናኝበት ቦታ ነው የምትሄጂበት ቦታ
እኛ ምንም ነገር አንቃወምሽም። ምክንያቱም አንቃወምም ራስሽን እንድታዳምጪ ፈጣሪ እንዴት ብሎ ይከለከላል? እንደውም እኛም ከቻልን መሄድ ነበር። እኛም ራሱ ከሄድን እዛው መቀመጥ አለብን። ግን እኔ አሁን ኦሬዲ ምናልባት ልንሸኛት እንችላለን። ከስራ አንፃር ስራም ስላለብኝ አብረን እዚህ ውስጥ ያሉት ራሱ ጸበል ግን ዋናው መሄዷ ነው። እዛ መሄድ ሌላ ቦታ እንዳትሄድ በእርግጥ አንተ እንዳልከው እኔም ትንሽ ጠረጣሪ ምናምን ነገር እሱን ነው እንጂ ለዛም ነው ገባ ማድረስ አለብን ማለት ነገር ለዛ ነው። እዚህ ውድ ፋሚሊዎቻችን ራሱ ጸበል የሚያስፈልጋቸው በኮሜንት አላግባብ ያልተገባ ነገር የሚሉት ራሱ እነሱ ጸበል ያስፈልጋቸው እንደኔ ማለት ነው። ለምን ሁላችንም ከራሳችን ጋር ከልቦናችን ጋር መታረቅ መቻል አለብን አይደል እንዴ? የሰው ልጅ ምን ሳናቅ መፍረድም ዛቻም ምንም ማድረግ የለብንም አያስፈልግም። ስለዚህ ህዊ እንግዲህ ከዚህ በኋላ ተለውጣለች ያሉትን ነገሮች እንግዲህ ያያችሁ ነው እና የኔ ቤተሰቦች በቃ ይሄ መጨረሻ ቪዲዮ ነው። ከዚህ በኋላ ሚዲያ ላይ አልመጣም፣ ቪዲዮም አልሰራም። በቃ ራሴን መለወጥና ራሴን ማዳመጥ ስላለብኝ በቃ ላለመመለስም ይሆናል የሚሄደው እንዴ። ለምን በቃ መሆን ስላለበት አይደለማ። ይሄማ እንደዛ አይደለም። ሄደሽ እኮ ከጸበል ቦታ ስትመለሽ አዲስ ሰው ነው የምትሆኚ። አዲስ ሰው ስትሆኚ ደግሞ አዲስ ማንነት ነው የሚኖርሽ ገባሽ? በዛ ነገር ደግሞ እንደዚህ ልትይ አይገባም አይደል? እንደኔ ወጣት ነሽ ገና ምሰሪ ምን አየሽ ገና እንዴ? በጣም ብዙ ትሰሪያለሽ ምናምን እንዴ። በዚህማ ተስፋ መቁረጥ የለብሽም። ሄደሽ ራስሽን አፕዴት አድርገሽ 27 በቂሽ ነው። 27 15 እኮ ቆንጆ ነው። 15 ቀን ከቆየሽ ወይ 3 ቀንም ብቻ የሆነ 1-3 ቀንም ቆይተሽ መምጣት በቃ እዚህን አለ እንደው ማቆይ 3 ቀን ራሱ በቂ 3 ቀን ራሱ ራስን ወደ አዲስ ለእንትን ለማለት በጣም ቆንጆ ነው። ስለዚህ እንደዚህ ቶሎ ብለሽ ተስፋ አትቆርጪ። ያሉት ነገሮች ሰዎች ማንኛውም ሰው ዋጥ አድርገሽ ስለሽ ነው ምን ማለት ያለብሽ። እያንዳንዷን ነገር ከፈጣሪሽ ጋር ነው መጨረስ ያለብሽ። ከሰው ለሰው አታውሪ ምንም ነገር። አሁን ወደፊት የምታረጊያቸው የምታሳኪያቸው ነገሮች ለሰው አታውሪ ገባሽ? አሁን አብርሽ ብለሽ ነው አይደል የሁሉ ስድብና ናዳ የደረሰብሽ። ስለዚህ ያ ነገር ደግሞ ሆነ የለበትም። አሁንም ወደፊትም ሌላም ሰው ደግሞ እንትን ብትይ በቃ በልብሽ ዋጥ አድርገሽ ሁሉ ነገር ችለሽ ማሳለፍ ያለብሽ እንጂ እንደዚህ ቶሎ ተስፋ ቆርጠሽማ እንደዚህ ወዳልተገባ ነገር ውስጥ መግባት መቻል የለብሽ። ያውን ያነሳሽው ሐሳብ ቆንጆ ነው። ጸበል እንትን ማለቱ ምናምን ደስ ይለኛል። እኔ ሐሳቡ በጣም ወድጄዋለሁ። አዎ እንደኔ ማለት ነው በጣም። ስለዚህ እሱን እንትን በይ አንቺ አስቢበት በደንብ ከራስሽ ጋር ተማከሪ። ከዛም ሲመጪ ደግሞ ቆንጆ በአዲስ ማንነት አይደል? አዎ አዲስ ሰው ሆነሽ አዲስ ስራዎች እንግዲህ ትመጫለሽ ወደ ዩቲዩብ። ለምን ባዳዲስ ስራዎች ፋሚሊዎችም ይጠብቁሻል ያሉትን ነገሮች አይደል? እኔ እንደዛ ነው የማስበው። ስለዚህ እኛ ምንም እንጋፋሽ ነገር የለም። ደስ ነው ያለን ቆንጆ ነው በጣም። እኛም አትጂም የሚል ሐሳብ የለም። ተመልካቾች እንኳን አትጂ የሚል ሐሳብ የላቸውም። ሁላችንም ደስ ብሎን ነው የምንሸኝሽ አንቺን ማለት ነው። ስለዚህ እንደኔ ዴቭ ብትሄድ ይሻላል። ለምን ቆንጆ ነው መናኸሪያም ሳይመሽባት ያሉትን ነገሮች እንትን ሳይል አይደል ብትሄድ ባይ ነኝ እንደኔ ማለት ነው። ይኸውልሽ የምሬን ነው የምልሽ። መጥፎ ነገር የማይሆን ነገር ብትወስኚ እኔ እውነቴን ነው የምልሽ። በቃ ቤተሰብም በእኛ ነው የሚፈርድብን። እቺ ልጅ የት ሄደች ብለው ለነሱ ነግረሻቸዋል? ፋሚሊ ለነሱ ተናግሬያለሁ። ግን ያው ሌላ ቦታ ሄደች ተብሎ ቅዱስ ይሄ ነገር ወይ አንተም ወደ እኔም ሊመጣ ይችላል። ገብቷል አይደል? ኧረ እናንተ እንደዚህ የምትሉት ምንድነው? እንደዚህ የምትሉት ለምንድን ነው? ከፈለጋችሁ አብረን እንሂድ እኮ እያልኳችሁ ነው አይደለ? ቆይ የተሳሳተ እርምጃ አልወስንም። በቃ የማይሆን ነገር አላደርግም። እኛ እኮ ምንም ችግር የለውም። እንደባለፈው ጣጣኛ ላይ እንዳይመጣ የሆነ ነገር ካሁኑ ማሰብ ያለብን። እኔ ባይዘው እሷን በጣም ነው መደግፋት። በጣም ተቆርጣለች። በጣም ብዙ ነገር እየደረሰባት ስለሆነ ማለት ነው። ስለዚህ ማገዝ ባለብኝ ነገር ሁሉ ከጎኗ ነኝ። ቅዱሴ ደግሞ ያው ብዙ ጊዜ ባለፈውም ጫና እየመጣብን ነበር ማለት እሷ ፋሚሊዎች ብዙ ጊዜ አንተ ላይ ነው የሚመጡት። አሁንም ወደ አንተ ነው የሚመጡት። ነገሮች ወደ አንተ ነው የሚያዘነብሉት። ሚዛኑ ወደ አንተ ስለሆነ ገብቷል አይደል? አዎ አይ ልክ ነህ። ጀስት ለነሱ ቀረቤታ ያለ አንተ ድረስ ካለብን ሄደን አድርሰናትኝ ነው እንጂ መምጣት ያለብን ነው። ይቻላል ችግር ይሄኛውን ሐሳቧን ልጅቷን እንደዚህ ተቃራኒ ሐሳቦች አንስተንባት ልጅቷን ካለችበት ነገር ይበልጥ ደግሞ እንድትቀር
ወይ ደግሞ እንትን እንድትል ለምን እንፈልጋለን ከባ ያሉትን ነገሮች አንቺ ሪያሊቲው ከሆነ ጸበል ምትጂ ከሆነ በስነ ስርዓት እንግዲህ ቤተሰብም ሰፈርም ሁሉም ማወቅ መቻል አለበት ቤተሰብ ታወቀ ተናግረሻል ለሁሉም ተናግረሻል አንቺ በቃ ለህቴም ለቤተሰቦችም ተናግረሻል በቃ ተናገርሽ እኮ አሁን ስለዚህ እኛ ነበር የቀረሽ ማለት ነው እናንተ ነበራችሁ ሰማችሁ ኦኬ በቃሽ ስለዚህ ፋሚሊዎች ቤተሰቦች እንግዲህ ያው ዛሬ ከዚህ በኋላ እንግዲህ ሂዊን አልመለስም እያለች ነው ወደ ቪዲዮ ወደዚህ ቻናል ወደ እናንተ ማለት ነው ምክንያቱም አሁን ያለችበት ሁኔታ ትንሽ በቃ ከባድ ሆኖባታል የሰው መልስ ኮሜንቱ ሁሉ ነገር ሰፈር ውስጥ ያለው በቃ የሰው አይን ራሱ በጣም ይከብዳል በዛ ላይ ደግሞ የቤተሰብ ጫና አለ በሆዷ ያለው ነገር በጣም ብዙ ነገር አለና ራሷንም እስከማጥፋት የምሬን ነው ማለት ብዙ ጊዜ እንደተባለው ወደ ጓሮ እየዞረች ራሷን በቃ አንዴ በረኪና ይዛ ነው የምትገኘው አንዴ ደግሞ የሆነ ምላጭ እጇ ላይ አይጠፋም እኔ ብዙ ጊዜ ነው እጇን ራሱ ለመመረሽ ምላጭ እስከመዞርና ብዙ ጊዜ ነው በቃ ያስጣልናት ያለ ነው በጣም በቃ ያለችበት ነገር ምከሯት ምሰማችሁ ከሆነ እኛ ብለን አቀቶናል እንግዲህ ፈጣሪ አሁን ልቦናዋን መልሶላት አስባ አስተውላ አሁን የምትሄድበት ቦታ ወደ ተቀደሰ ቦታ ስለሆነ ራሱ ፈጣሪ ይመክራት ይሆናልም ብቻም ሳይሆን ይመክራታል ፈጣሪ ይመክራል የምትሄድበት ቦታ የተቀደሰ አሪፍ ጥሩ ቦታ ነውና ራሷንም ታዳምጣለች ፈጣሪ ይረዳታል ያግዛታል ምክንያቱም ሰው እንደዚህ አይነት ቦታ የሚሄደው ሲጸጸትና የሆነ በቃ እንደልበላችሁ ታቁታላችሁ እኔ እንዳልነግራችሁም ሲያስብ ሲጨነቅ ወደ ፈጣሪ ቤት ስትሄዱ ያው ሁሉ ነገር ይቀላችኋልና ወደዚህ ቦታ የሚሄዷ ጥሩ ነው ማለት እንደራሴ ማለት ነው ስለዚህ ከእንደዚህ አይነት ነገር ውስጥም ያው ከዚህ በኋላ ወደ ሚዲያም አልመጣም ብላለች ይሄ የመጨረሻ ነው ይሄ ቪዲዮ ብላለች እንግዲህ ብትመጣን ግን ደስ ይለኛል ባትሄጂ በዛው ባከሪ ምክንያቱም እኛም ተናፍቂኛለሽ አይደል ተናፍቂኝ ቪዲዮ እንደዚህ ከቤተሰቦች እንዲቪሉሽ ላንቺ ያው ሊራሩ ይችላሉ ልቦናቸውን ሊከፈት ልባቸውም ሊከፈት ይችላል ላንቺ ያላችሁ አስተሳሰብም ሊቀየር ይችላል ሴት እንደመሆንሽ መጠን አንቺን ማገዝ በየትኛው መንገድ ማገዝ እንዳለባቸው እንዲያስቡም ታደርጋችሁ ይሆናል ብዬ አስባለሁና ባትቀሪ ጥሩ ነው ተናፍቂኛለሽ ይሄና በተሻለ ሻቅም ያው ራስሽ ላለመጉዳት ሞክሪ ምክንያቱም እዛ ብቻሽን ነው የምትሄጂው እኔ እንግዲህ ስራ አለኝ እንዳልሄድ አብረሽ ቢሆን ደስ ይለኝ ነበር አብረንሽ ብሎን እኛም ደስ ይለኛል ችግር የለውም ማሰባችሁ ይበቃል ማሰባችሁ ብቻ እንግዲህ አብረንሽ እንዳንሄድ ያው ስራም አለ በጣም ቢዚ ነን ገባሽ ያሉትን ነገሮች እዚህ ቤተሰብ ሰፖርት ማድረግ አለ ያሉትን ነገሮች መደጋገፍ ስላለብን ያው እኛም እንግዲህ ባለሽ ነገር ሲቸግርሽ ደውይልን ያሉትን ነገሮች እኛም እናቀብልሻለን አይደል አዎ እንደ ምግብ እንደ በሶ የተባሉት ነገሮች እንዳለ የሚያስፈልግሽ ነገር ከሆነ እኛ መተን እንግዲህ አንድ አፍታ ነው እናቀብልሻለን ቅዱሴ አሁን ላልከኝ ነገር እኔ የሚያስፈልገኝ ነገር በሙሉ ይዣለሁ ችግር የለውም የሚያሳስብ ነገር የለም ያው እንዳልከው የሚያስፈልገኝ ነገር ካለ እደውልላችኋለሁ ችግር የለውም እንግዲህ ፈጣሪ ካንቺ ጋር ይሁን ነው የምንለው ሁላችንም ጸሎት እናድርግላት ወደ ልቦና እንድትመለስ ወደ ፋሚሊዎቻችን የቪዲዮ እንግዲህ ሰብስክራይብ ላይክ ሼር ያደርጋችሁ ለብዙ ሰው አድርሱ እንደዚህ ሁሉም ሰው ወደ ልቦናው እንዲመለስ ጸሎት ብናደርግ ጥሩ ነው ስለዚህ ሌላ ምለው ነገር የለም ያኔ ቤተሰቦች እንግዲህ እንዳያችሁትና እንደሰማችሁት ነው ወደ ጸበል ሊሄድ ነው እና በሌላ ቪዲዮ እስከምንገናኝ ድረስ ቻው ቻው